ሰላም ሰላም ፋሚሊ እንዴት ናችሁ? የገኒ ፋሚሊ ሁሉም ሰላም፣ የምታቆኝም አታቆኝም እንዴት ናችሁ? ቡና እየጠጣው ነው። ቡና እንጠጣ። ቡና እየጠጣን አንዳንድ ነገር እንጫወታለን ማለት ነው። ምን ነው ጠፍተሻል እንኳን የምለኝ ሰው አይጣ አይ ማለት ነው። ልምዶ ነባችሁ። አንዱ ሁለቱ ቡና ለማን ነው እንዳትሉኝ፣ አንዱ ለኔ ነው፣ አንዱ ለባሌ ነው ማለት ነው ትላላችሁ በልፊት ሄዱ እና ምን ልላችሁ ፈልጌ ነበር። ያው የሆነ ነገር መጣ ማለት ነው ጭንቅላቴ ውስጥ ምን እንደመጣልኝ ታውቃላችሁ? ለምን ፋሚሊዎችን እያወራው ያው ለምን አፍኜ እስቀራለሁ ጭንቅላቴ ውስጥ ምን መሰላችሁ? አሁን በዚህ ሰዓት ሶሻል ሚዲያ ላይ ዘዛሮ ማለት ነው አንድ ልጅ የልጅ እንደዚህ ብላ ይረስታለች ብር የለወድ በአናት ይተከል ብላ ይዘሰረችን በሱ ዙሪያ ሰው ብዙ ሰው ሀሳብ እየሰጣ ነበረ ማለት ነው። የተመለከትኩት ነገር ያው ምን ተመለከትኩት አላችሁ? ሁሉም ነገር ሁሉም ሰው ከብር ጋር አይደለም የተፈጠረው ማለት ነው። እኔ ተመለከትኩት እኔ ከብር ጋር የተፈጠረ ሰው የለም፣ ሀብታሙ የተፈጠረ ሰው የለም። ይለቃል ድህነት። እሺ እኔ ወድ ድህነት ይለቃል፣ ቆምጠና አይደለም። እና ስለምለቀው አብራችሁ ሰርታችሁ ብትለወጡት ምን ይመስላል? እንደዚህ ማለት አይሻልም? አብረን ሰርተን እንለወጣለን፣ ችግር የለውም የኔ ውድ ይባላል እኮ አይደል እንዴ? እና ብር አላፊ ጠፊ ነው፣ ግን የማይጠፋ ሰው ነው። ፈጣሪ እስከሚወደው ድረስ መስዶ ድረስ ሰው አይለየሽም ከጎኑ። ብሩ ግን አሁን ጧት ይዛለው። እሺ የኔ ውድ ነገር ይሄ ጭንቅላችሁ ያለው ነገር ሰርሽውና በዚህ ቡና አምላክ ይሻለው። ያው ብር ወንድ የሌለው ብር እንትን ብር የሌለው እንደ አላገባ አትበሽ፣ እንደዚህ አትበይ። በዚህ ጣን አምላክ ይሻለው። እንስቴ ደህና ደሃው እንዳትጥሺ። አባትሽ ወንድ ነው፣ ወንድምሽ ወንድ ነውና አንቺም ደሃ ሆነሽ በእርግጥ አው ደሃ ሆኖ ተወዶ ደሃ ሆኖ መሞት ያስጠላል። ግን አንቺም ጥረት አድርገያ አንቺም ጥስሽ ማለት ትቻለሽ። ደህነትን አንቺ ጥስሽ ካለሽ ደህነት ሆነ አንቺ ጋር በመጣበት ምክንያት የለም። እኔ ከደህነት እንዴት ነው መውጣ ብልሽ አስብ እንጂ ደሃው ሀብታሙ እንዳግብቼ እንዴት ነው ሀብታሙ ሆኖ ብልሽ ካስብሽ ይስተት ነው ማለት ነው። እኔ እንዴት ነው ገብቶሻል? ልትለያይ ትችያለሽ ከሀብታሙ ጋር ስትጋቢ ማለት ነው። ግን ከራስሽ ሀብት ጋር መቼም ስትሞችን የምትለያዩ ገብቶሻል ወይ? ፈጣሪ ሲወስድብሽ ነው። ግን ይሄ ሀብታሙ ገብቶሽ በፈተሽት ሽት ባረግብሽ ስራሽ ላይ እኔን ማስብ የኔ ቆንጆ። እሺ ለአንቺ በማሰብ ነው እንጂ ለወንዶች